Congratulations, everyone. The United States and Iran have finally reached a historic peace deal. The Strait of Hormuz is expected to reopen. Oil prices are already moving lower, and much of the world is welcoming the agreement. ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ባደረጉት ስምምነት ለቴህራን በጣም ብዙ ጥቅሞችን ሰጥተዋል በሚል በእስራኤልና ከራሳቸው የሪፐብሊካን አባላት ወግ አጥባቂዎች ከፍተኛ ትችት እየቀረበባቸው ነው። ትራምፕ ግን ለዚህ ትችት ጠንከር ያለ ምላሽ ሰጥተዋል። ስምምነቱ ገና የመጨረሻ እንዳልሆነ የገለጹት ትራምፕ ቴህራን በአግባቡ የማትንቀሳቀስ ከሆነ አሜሪካ ወዲያው ወደ ቀድሞ አቋሟ ተመልሳ ቦምብ ጭንቅላታቸው ላይ ማዝነብ ትጀምራለች ሲሉ አስፈራርተዋል። If they don't behave, we'll go right back to dropping bombs right smack in the middle of their head. ብሉምበርግ ይፋ እንዳደረገው ከሆነ የዚህ ሳምንት ረቂቅ ጽሑፍ እንደሚለው ኢራን ከፋርስ ባህረ ሰላጤ ወደ ኦማን ባህር የሚደረጉ የንግድ መርከቦች እንቅስቃሴ በ30 ቀናት ውስጥ ወደ ቀድሞው የጦርነት ቅድመ ሁኔታ ለመመለስ አስቸኳይ እርምጃዎችን ትወስዳለች። ለነገሩ የጦርነት ቅድመ ሁኔታ ሲባል ምን ማለት ነው? የዓለም አቀፍ የገንዘብ ድርጅት IMF መረጃ እንደሚያሳየው ባለፈው ዓመት በቀን በአማካኝ 94 የንግድ መርከቦች በሆርሙዝ ጠባብ ባህር በኩል ያልፉ ነበር። ጦርነቱ ከጀመረ ወዲህ ቁጥር በቀን ወደ 6 መርከቦች ዝቅ ብሏል። ሌላው አነጋጋሪ ጉዳይ ደግሞ የባህር ላይ ታሪፍ ክፍያ ነው። ትራምፕ ባህሩ ለዘላለም ከክፍያ ነፃ ይሆናል ቢሉም የኢራን የውጭ ጉዳይ ሚኒስትር ግን ለሚሰጡት አገልግሎቶች ክፍያ እንደሚጠይቁ እየተናገሩ ነው። የሚገርመው የወጣው የስምምነት ምስጢራዊ ጽሑፍ ስለ ታሪፉም ሆነ ስለ ክፍያ የሚለው ምንም ነገር የለም። ይህ የመግባቢያ ስምምነት በኢራን ላይ የተጣለውን የነዳጅና የፔትሮኬሚካል ማዕቀብ ወዲያውኑ እንደሚያነሳ ተዘግቧል። ይህ ስምምነት በቢሊዮን የሚቆጠር ዶላርን ወደ ኢራን ኢኮኖሚ እንዲመለስ ያደርጋል። እንዲያውም ላለፉት 2 ወራት ሳይንቀሳቀስ የቆዩ 3 የኢራን ነዳጅ ጫኝ መርከቦች በሆርሙዝ ጠባብ ባህር ላይ የተጣለውን የአሜሪካ እገዳ ጥሰው ለመጀመሪያ ጊዜ አልፈዋል። ይህ ሰላም ስምምነት አይደለም፣ ይልቁንም የተኩስ አቁሙ ለሌላ 60 ቀናት የሚያራዝም ሲሆን በዚህ ጊዜ ውስጥ ሁለቱ ወገኖች በመጨረሻ ስምምነት ዝርዝር ጉዳዮች ላይ ይደራደራሉ። አሜሪካና ኢራን ስምምነቱን አርብ ዕለት በስዊዘርላንድ ፈርማሉ ተብሎ ይጠበቃል። በሌላ በኩል ኢራን እስራኤል በሊባኖስ የተደረገውን የተኩስ አቁም በተደጋጋሚ ጥሳለች ስትል ከሳለች። ስምምነቱ ሊፈርስ ይችላል ስትል ማስጠንቀቃለች። ትራምፕ ከኳታሩ አሚር ጋር በነበራቸው ስብሰባ የእስራኤልን ጠቅላይ ሚኒስትር ኔታንያሁን በመንቀፍ በሊባኖስ ረገድ የበለጠ ኃላፊነት ሊሰማቸው ይገባል፣ በጣም ብዙ ሰዎች እየተገደሉ ነው ብለዋል። ስለ ዩክሬን የተናገሩት ትራምፕ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር ጥሩ ውይይት ማድረጋቸውን ገልጸው ሩሲያ ስምምነት ማድረግ አለባት ብለዋል። በተጨማሪም አሜሪካ በሩሲያ ነዳጅ ላይ በቅርቡ ድጋሚ ማዕቀብ እንደምትጥል ፍንጭ ሰጥተዋል። የጂ7 ሀገራት ባወጡት የጋራ መግለጫ በትራምፕ የተደረገው ይህ ዲፕሎማሲያዊ ስኬት እንደሚያደንቁና በቀጣይ ቀጠናዊ ሰላም የሚያመጣ ጠንካራ ስምምነት ከተል ዝግጁ መሆናቸውን አስታውቋል። ዛሬ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና አሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዜጣዊ መግለጫ ከሰጡ በኋላ ከፈረንሳይ ይነሳሉ። ይህ የዩናይትድ ስቴትስ እና የኢራን የሰላም ስምምነት ለዓለም ሰላም መውረድ መጀመሪያ ይሆናል ወይስ ትራምፕ እንዳሉት ወደ ቦምብ ናዳ መመለሻ? እናንተን አስተያየት ከታች ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ቪዲዮውን ላይክ እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።